ሰዎች ምንም ነገር ስንጀምር እውቀታችንን ፕላናችንን ገንዘባችንን ምናምን አይተን ነው አይደለ እሱን ተማምነን ነው የምንጀምረው ግን ነገሮች ትንሽ ስትራግል በሆኑ ጊዜ ቶሎ ብለን ለማቋረጥ በቃ አይሆንም ምናምን ብለን ከምናስብ በተለይ ደግሞ አሁን ላይ ተስፋ በመቁረጥ ሂደት ውስጥ ላላችሁ ሰዎች አንድ ነገር ልንገራችሁ እግዚአብሔር በጣም ረዳትነቱን የምታዩት በጽናት ውስጥ ነው በቃ በጽናችሁ ቁጥር የእግዚአብሔር እርዳታ አለ ባረፋችሁበት ቁጥር ማለት ነው ላይክ ሸክማችንን ጣል ባደረግነው ጊዜ መንገዳችንን ለሰው አሳልፈን በሰጠን ጊዜ ሁሉ በጣም ጥሩና ቀና መንገድ ይኖረናል ለመጽናትም ከባድ አይሆንብንም ችግሮችም አይጠነክሩብንም በከባድ ሁኔታ ውስጥ እንኳን እንዴት አድርጎ እንደሚያኖረን ያውቃልና ከእናንተ የሚበልጥ ችግር የለም እናንተ ላታሸንፉት የምትችሉት ችግር የለም ስለዚህ እንደገና ጀምሩ ልክ እንደ አዲስ አሁን ግን ከእግዚአብሔር ጋር ጀምሩት ከዛ ውጤቱን አብረን አይሻልም ተስፋ ትቁረጡ ባካችሁ